ሰላም ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ታላቅ የምስራች አበሰረም። የጤና ባለሙያዎች የደሞዝ ጥያቄ ድጋሚ አንስተዋል። ይህንን ጉዳይ በተመለከተ መንግስት ምላሽ ሰጥቷል። በዝርዝር ተሰሙታላችሁ። አብራችሁን ቆዩም። በቅድሚያም በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ማሻሻያ መሰረት እንዲታሰብላቸው ጠየቁ። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲያሰላ ጠይቀዋል። ባለሙያዎቹ ጥያቄውን ያቀረቡት የፌዴራል መንግስት በመላ ሀገሪቱ ወጥ የሆነ ክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር መሆኑ ተገልጿል። በባሌ ሮቤ አጠቃላይ ሆስፒታል የሚሰሩ የጤና ባለሙያዎች ጥያቄያቸው የተሻሻለውን የደሞዝ መዋቅር መሰረት በማድረግ የሚከናወኑ የስራ ክፍያዎችን የሚገዛውን ብሔራዊ መመሪያ ተግባራዊ ለማድረግ መሆኑን ገልጸዋል። አዲሱ የደሞዝ ማሻሻያ የሚሆን በጀት የለም ተብለናል። ለሁለት ወራት በአዲሱ ደሞዝ መሰረት የትርፍ ሰዓት ክፍያ አግኝተን ነበር። ከዛ በኋላ ግን ክፍያው ተቋርጧል ሲሉ ተናግረዋል። በጉደር ሆስፒታል የሚገኙ የሕክምና ባለሙያዎች በተመሳሳይ ሁኔታ የመስከረምና ጥቅምት ወራት የትርፍ ሰዓት ክፍያዎችን በአዲሱ ደሞዝ መሰረት መሰጠታቸውን ያረጋገጠ ሲሆን ሆኖም የሆስፒታሉ አመራሮች በኋላ ላይ ተጠርተው ክፍያውን በአዲሱ ደሞዝ መሰረት እንዳይፈጸም መመሪያ እንደተሰጣቸው ሐኪሙ ገልጸዋል። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ በሰጡት ምላሽ ውሳኔው በክልል ደረጃ የተላለፈ መሆኑን ገልጸዋል። ነገር ግን የተቋረጠበትን ምክንያት በተመለከተ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። በሌላ ዜና የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ጧሪና ደጋፊ ለሌላቸው አረጋውያን በባህር ዳር ከተማ ያስገነባቸውን 14 ቤቶች ጥር 21 ቀን 2018 ዓ.ም የባህር ዳር ከተማ አስተዳደር አካላትና የጡረተኞች ተወካዮች በተገኙበት በማስመረቅ ለባለቤቶቹም አስረከበም። በምረቃ ስነ ስርዓቱ ላይ የተገኙት የአስተዳደሩ ምክትል ዋና ስራ አስፈጻሚ አቶ ጥላሁን በቀለ እንዳሉት አስተዳደሩ ከመደበኛ ስራው ጎን ለጎን ዘርፈ ብዙ የማህበራዊ ኃላፊነቶችን ለመወጣት በርካታ ጥረቶችን ሲያደርግ ቆይቷል። አስተዳደሩ የተለያዩ አጋር አካላትን በማስተባበር እንደዚህ አይነት የበጎ አድራጎት ስራዎችን ይሰራል። እነዚህ ለአረጋውያንና ለአቅመ ደካማ የጡረታ ባለመብቶች የተገነቡት 14 ቤቶችም ከኮንትራክተር ጀምሮ የተለያዩ አጋዥ አካላትን አቅም በማስተባበር የተገነቡ መሆናቸውን ገልጸዋል። ምክትል ዋና ስራ አስፈጻሚው አክለውም በዚህ በጀት ዓመት አስተዳደሩ ካሉት 6 ፕሮጀክቶች ውስጥ አንዱ ባህር ዳር የሚገኘው የሪጅን ጽህፈት ቤት ህንጻ ሲሆን ሌሎችም በጅማ በሐዋሳና በአዲስ አበባ የሚገኙ ሁለገብ አገልግሎት የሚሰጡ ህንጻዎችም ይመረቃሉ ብለዋል። የእነዚህ ቤቶች ተጠቃሚ የሚሆኑት ሀገራቸውን በተለያዩ መስኩ ሲያገለግሉ የነበሩ ለሀገር ነጻነት ደማቸውን ያፈሰሱ ባለውለታዎች ናቸው ያሉ ሲሆን አስተዳደሩ በቀጣይም አቅም በፈቀደ መጠን እንደዚህ አይነት ስራዎችን አጠናክሮ ይቀጥላል። እንዲሁም በእነዚህ ቤቶች ግንባታ ስራ ላይ በተለያየ ደረጃ ተሳትፎ ላደረጉ አካላት ምስጋና አቅርበዋል። የባህር ዳር ከተማ ምክትል ከንቲባ ወይዘሮ ብርሃን ንጉሴ እንዳሉት የመንግስት ሰራተኞች በስራ ላይ እያሉ ከሚከፈላቸው ደሞዝ እየተቀነሰ በቀሪ ዘመናቸው ጉልበታቸው ሲደክም አቅም ሲያንሳቸውና ጡረተኛ ሲሆኑ ካዋጡት መዋጮ ተቀንሶ እስከ ህይወታቸው መጨረሻ ገቢ እንዳያጡ ታልሞበት የሚሰራ ፈንድ ነው ብለዋል። አስተዳደሩም ባህር ዳር ከተማን መርጦ እነዚህን ቤቶች በመገንባት ሀገርን ላገለገሉ አረጋውያንና አቅመ ደካሞች በማስተላለፉ በከተማ አስተዳደሩ ስም እናመሰግናለን ብለዋል። የቤቶቹን ግንባታ ወጪ በተመለከተ ሪፖርት ያቀረቡት የአስተዳደሩ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ወይዘሮ ዘውድነሽ ለገሰ በበኩላቸው ቤቶቹ ሳሎንና መኝታ ያላቸው፣ የጋራ የምግብ ማብሰያ፣ ሻወርና መጸዳጃ ቤት ያላቸው ሲሆን አስፈላጊ የሆኑ የቤት ቁሳቁሶች ጭምር የተሟላላቸው ሲሆን በአጠቃላይ ከ24 ሚሊዮን ብር በላይ ወጪ ተደርጎባቸዋል ብለዋል። የሰሜን ምዕራብ ሪጅን ጽህፈት ቤት የጡረተኞች ተወካይ መቶ አለቃ ሲሳይ ብርሃኑ እንዳሉት የተለያዩ ስራዎችን ከሪጅን ጽህፈት ቤቱ ጋር በጋራ እንደሚሰሩ ገልጸው
አስተዳደሩ ለአረጋውያን የሰራው ስራ ምሳሌ የሚሆን በመሆኑ ደስተኛ መሆናቸውን ገልጸዋል። የቤት ባለ ዕድል የሆኑት በሰጡት አስተያየት ኑሯቸው በችግር ውስጥ መሆኑንና ደጋፊም እንደሌላቸው የተናገሩ ሲሆን አስተዳደሩ ለዚህ ዕድል ስላበቃቸው እጅግ መደሰታቸውንና ብዙ ችግር እንደተቃለለላቸው ገልጸው ምስጋናም አቅርበዋል።